እንብላ። አይ እኛው ቅርብ ሰዓት ዋንጫ በልተናል። አውጣው ወይ ወጃላ። ሰላም እንዴት ናችሁ ተመልካቾቻችን? እንግዲህ ዛሬ ደግሞ አዲስ ነገር መተናል። ዲለም ፔጅ ሀረርን ጎብኝቷል። እናም ሲቀጥልም ደግሞ ዛሬ በረራ እንዳደረገና አዶናይ እንደሸኘው ነው ያየነው እና በጣም ምርጥዬ ጊዜ እንዳሳለፈ በጣም ሙሉ እምነት አለን። የሆነ ቤተሰባዊ የሆነ አይነት ነገር ያሳለፉ ይመስለኛል ከአዶናይ ጋር። በጣም ወንድማማቾች ነው የሚመስሉት። ሀገሬን ጎብኝ ያለ ሳይሆን የሆነ ከሆነበት የመጣ የሆነ የቆየ ጓደኛው ነው የሚመስለው። እስቲ ከሀረሩን ጀምረና ቪዲዮን ልጋብዛችሁና ከዛ በኋላ እንመለሳለን። Get a stick out and እናም ዛሬ ደግሞ እንደተሰናበተ እንግዲህ አይተናል። እንግዲህ በጣም ልብ የሚነካ አይነት ስንብት ነው። እስቲ በጣም አመሰግናቸዋለሁ ሲላቸው ነበረ። እሱን ቪዲዮ ልጋብዛቸውና ወደ ሌላ ቪዲዮ እናልፋለን። Bye, man. I'm gonna miss you. I'm gonna miss you, bro. I'm gonna miss you, but it won't be the last time, man. Definitely, bro. Thank you for seeing my country. Thank you for everything, Thank you bro. for coming here, for trusting me. I appreciate you. You're a very, very rare soul, bro. I just want to tell you that. An obsessed fella. I'm very obsessed with the success. Thank you for showing me around, Yeah, man. yeah. No one could have done it like you did it. Really, I thank you. appreciate you, and I Thank think you. we're gonna be great friends. We Thank already you. are, bro. Yes, bro. We already are. It feels like we've known each other years. Love you, bro. It's only been away a week. Definitely. Love you, man. Next time we're gonna see it, Las Vegas or Ghana or whatever it is. You know, let me know, Maddie. Much love, bud. Much love to you. Wow, thank you so much. Yeah. Crazy week. Crazy Thank you. week. Thank you for trusting me. Bro, you're goated. Yeah, I appreciate you. My man. I'm gonna miss him too. Lovely, nice to meet I'm you. gonna miss you. Honestly, and I'm sure we will see many more times. አዝኛለሁ። እነዚህ የሚገራርሙ ሰዎች ደክሞኛል፣ ግን በጣም 7 ቀን ምንም አልተኛውም። ኦልሞስት አልተኛንም እኮ ነበር። ምንም አልተኛውም። አሁን ቤት ገብቼ ለጥ ነው የምለው። በጣም ደክሞኛል። ቻው። ቴንክ ዩ ስለተከታተላችሁ። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ባለውኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባለውኝ ማለት ነው። ይሄው ዩሮፕ ገብቻለሁ። ይሄው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ። አረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር። ዩሮፕ ቱርክ ነው ያለ ነው። ዩሮፕ በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው ቻው። በነፃ ልታለባለብ ጌች ሲያምር ይቅር።